ቦሌ ላይ በካሬ 81152 ብር የቤት ባለቤት መሆን ይችላሉ። ማንደራደርባቸው ሶስት ነገሮች አሉ፣ ሎኬሽን፣ ኳሊቲ እና ዴሊቨሪ። እነዚህ ማንደራደርባቸው ነገሮች ናቸው። ስራችንን በጥራት በፍጥነት በተባለለት ጊዜ ብቻ ነው ከተባለ ጊዜ በፍጥነት ስራዎችን እየጨረስን ዴሊቨሪ እያደረግን ያለ ነው። መሀል ከተማ ላይ ያሉ ቤቶች ስንት ነው እየተከራዩ ያሉት፣ ዳር ላይ ያሉት ስንት ነው እየተከራዩ ያሉት የሚሉትን ነገሮች ማየት መቻል አለብን። ዳር ላይ ያሉት መሀል ካሉት አንጻር 2-3 እጥፍ ይቀንሳሉ። የተሻሉ ዲዛይኖች፣ የተሻሉ የካሬ አማራጮች፣ የተሻለ ቦታ አመራረጥ፣ ስፔሻሊ ከስተመሮቻችን በየትኛውም አቅጣጫው ሲወጡ የትራንስፖርት፣ የገበያ እንዲሁም የተለያዩ የቢዝነስ ተቋማቶችን እንደልባቸው ማግኘት እንደሚችሉ አክሰስ እንዲያደርጋቸው አድርገን እንግዲህ ቦሌ 24 ላይ በሚገርም ሁኔታ ስራችንን በጥራት በፍጥነት እየሰራ እንገኛለን። ነዋሪ ላይ ቤት ኖሮት ሾፑ እዛው እንዲሆን ለሚፈልግ ደንበኛ አሪፍ እንዲሆን አድርገን ነው አመሻሽተን አሬንጅ ያደረግላቸው ማለት ነው። መገናኛ ቅርቡ ነው፣ ኢምፔሪያል ቅርቡ ነው፣ 22 ቅርቡ ነው፣ ቦሌ ቅርቡ ነው። ትራንስፖርት በ10 ሜትር በ20 ሜትር ርቀት ውስጥ ነው ወጥቶ የሚያገኘው። በ8.5 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ሰላም ጤና ይስጥልን ውድ የትርታ ቢዝነስ ሪቪው ቤተሰቦቻችን እንደምን አላችሁ? እኛ በጣም ሰላም ነን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃ በየጊዜው ወደ እናንተ በማድረስ ይታወቃል። ዛሬ ሁዳ ኢንጂነሪንግ ተገኝተናል። በሁዳ ኢንጂነሪንግ ቆይታችን ደግሞ የተለያዩ አይነት የቤት አማራጮችን ወደ እናንተ ወደ ተመልካቾቻችን እናቀርባለን። እናንተም እንግዲህ ቤት ለመግዛት እያሰባችሁ ካላችሁ 35% ቅናሽ የተደረገባቸው ቤቶች እንዳሉ ሰምተን ነው እዚህ የተገኘ ነው። እንግዲህ ሙሉ ፕሮግራማችንን ከመጀመሪያው እስከ መጨረሻው በማየት እነዚህ ቤቶች ምን አይነት ናቸው፣ ዋጋቸው ስንት ነው፣ በምን አይነት የካሬ አማራጭ ነው የቀረቡት፣ የት ማግኘት እንችላለን የሚለውን ሰፋ ያለ መረጃ ይዘንላችሁ መተናል። ቆይታችሁ ከኛ ጋር እንዲሆን ከወዲሁ እየጋበዝኩኝ ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው እኔ ሊና አብራም ነኝ። በካሜራማን ናኦል አለ። ወደ ፕሮግራሙ። ሰላም ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን። እንኳን ወደ ሁዳ ኢንጂነሪንግ በሰላም መጣሽ። አመሰግናለሁ። እባክሽን አረፍ። እሺ፣ መልካም። በድጋሚ እንኳን ወደ ሁዳ ኢንጂነሪንግ በሰላም መጣሽ። በጣም አድርጌ አመሰግናለሁ። ያው እንግዲህ ወደ እናንተ ጋር በተደጋጋሚ እንመጣለን። የተለያዩ አዳዲስ ቤቶች እንዳሉ አሁንም ሰምቼ ነበር ወደ እናንተ የመጣሁት። ለአዲስ ተመልካቾቻችን ራስህን አስተዋውቅልን። ከዛ በተጨማሪ ደግሞ ስለ ሁዳ አንዳንድ ነገሮችን በለን። መልካም። እስካሁን በለጠ እባላለሁ። የሁዳ ኢንጂነሪንግ ደግሞ ማርኬቲንግ ማኔጀር ነኝ ማለት ነው። መልካም። ሁዳ ኢንጂነሪንግ ማን ነው? እስከዛሬ ምን አይነት ስራዎችን ሰርቷል? ስለሱም ደግሞ አንዳንድ ነገሮችን ንገረኝ። አሪፍ። ሁዳ ኢንጂነሪንግ 2009 ላይ ነው የተመሰረተው። እህት ኩባንያ አለው ሂብ አርክቴክት የተባለ እህት ኩባንያ። ሂብ አርክቴክት የተባለው እህት ኩባንያ ዲዛይን ስራዎችን እና ኮንሰልታንት ስራዎችን ይሰራል። ሁዳ ኢንጂነሪንግ ደግሞ ከዲዛይን ጀምሮ እስከ ፊኒሺንግ ድረስ ይሰራል፣ ግንባታዎችን ማለት ነው። ሶ ሬዚደንሻል፣ ኮሜርሻል እና እንዲሁም ደግሞ የማህበራዊ አገልግሎቶች ህንጻዎችን ሲሰራ ነበረ። 4 ኪሎ፣ ፒያሳ፣ አጠና ተራ፣ መርካቶ፣ ቦሌ ቡልቡላ ወደ አያት አካባቢ ግንባታዎችን ስንገነባ ነበረ። ያ ምንድነው ኮንትራክት እየወሰደን ጨረታ እየወሰደን እንሰራ ነበረ ማለት ነው። ሶ በአመት ሪሰርች ሰራ። በአመት ከ450 እስከ 500 ሺህ ቤቶች እንደሚፈልጉ ሪስቴት ላይ ያየን። ሶ ፋይንድ ወደ ሪስቴቱ ለምን አንገባም ማለት እና ቡልቡላ ላይ 2 ፕሮጀክቶችን፣ ቦሌ ኢምፔሪያል ላይ ደግሞ 3ኛ ፕሮጀክት አሁን ቁልፍ ልናስረክብ ነው። 4ኛ ፕሮጀክታችን ደግሞ ኒያላ ሞተርስ፣ 5ኛ ፕሮጀክታችን ደግሞ አዲሱ ደግሞ ቦሌ 24 ላይ ደግሞ ጀምረን እንገኛለን ማለት ነው። እነዚህ ፕሮጀክቶችን ስንሰራ የብረት ግብአቶችን ቅድሚያ አዘጋጅተን ፕሮጀክት ሳናንዛዛ አንዲት ነገር ይዘን እሷን ጥንቅቅ አድርገን ከጨረስን በኋላ ወደ ሌሎች ፕሮጀክቶች በመሄድ በፍጥነትና በጥራት ደግሞ የ2025 ኢትዮ ሪል ስቴት አዋርድ የተሸለመ ድርጅት ነው ማለት ነው ሁዳ ኢንጂነሪንግ። ዋው፣ በጣም ደስ ይላል። አሁን ምን አዲስ ነገር አለ? ወንደርፉል። ሁሉ ጊዜ ሰርፕራይዝ አለ ሁዳ ላይ። ሶ ምንድነው ይዘንላችሁ የመጣን አሁን ደግሞ ከአዲሱ አይዲያ ባስ ስቴዲየም ወደፊት አፍሪካ ዋንጫና የዓለም ዋንጫ እናዘጋጅበታለን ብለን ተስፋ ያደረግንበት ስቴዲየም አለ። በዛ በቅርብ ርቀት ላይ ለኢንቨስትመንት ምቹ የሆነ አዲስ ፕሮጀክት ይዘንላቸው መጥተናል። እሱ ደግሞ ምንድነው ቦሌ 24 የተባለው አዲሱ ፕሮጀክታችን ነው። የፋውንዴሽን ስራዎችን ጨርሰን ከ35% ቅናሽ ጋር ማለት ነው። ዋው፣ ከ35% ቅናሽ ጋር በካሬ ቦሌ ላይ ብቸኛው ነው። በነገራችን ላይ 81 ሺህ ብር እየሸጠን እንገኛለን። ይሄኛው አንደኛው ሰርፕራይዛችን ነው። ሁለተኛው ሰርፕራይዛችን ደግሞ 17ኛ ፍሎር ላይ የደረሰ አዲስ ፕሮጀክት አለ ማለት ነው። ያ ፕሮጀክታችን ቦሌ ኒያላ ሞተርስ አስፋልት ዳር ነው የሚገኘው። እሱም ደግሞ ሁለተኛ ፕሮጀክት አለ ማለት። ስለዚህ 17ኛ የደረሰ ፕሮጀክት እና ፋውንዴሽን የጨረሰ 2 ፕሮጀክቶችን ለደንበኞቻችን ይዘንላቸው መጥተናል ማለት ነው። በጣም ደስ ይላል። እስቲ ሁዳ ኢንጂነሪንግን ከሌሎቹ ለየት የሚያደርገውን ኳሊቲ ብለህ የምታስባቸውን ነጥቦች አንሳልኝ። መልካም። እንደ ሁዳ ማንደራደርባቸው 3 ነገሮች አሉ፣ ሎኬሽን፣ ኳሊቲ እና ዴሊቨሪ። እነዚህ ማንደራደርባቸው ነገሮች ናቸው። እንደ ሞቶ ሚዘን የተነሳ ነው ትረስቶርዚ ሪል ስቴት ነው። ያ ማለት ምንድነው ስም ጠፍቷል፣ የሪል ስቴት ስም እና ያንን ለመመለስ ነው። በ6 ወራት እስከለተን እየጨረስን በአንድ አመት ውስጥ ደግሞ የፊኒሽ ስራዎችን ሰርተን በአንድ አመት ከ6 ወር ለደንበኞቻችን አስረክበን የቀሩን 6 ወር ደንበኞቻችን ፊኒሺንግ ሰርተው በ2 አመቱ አክቲቭ የሆነ ሳይት እንዲኖር አድርገን ነው እየሰራን የምንገኘው ማለት ነው። እዚህ ደንበኞቻችን አንድ ሎኬሽን ቦሌና ቦሌ አቅራቢያ ላይ ያለ፣ ሁለተኛ ደግሞ ጥራቱን የጠበቀ ህንጻ ማለት ነው። ምክንያቱም ህንጾቻችን በነገራችን ልጆቻችን ናቸው። ሶ ከመሰራረቱ ጀምሮ መስራቹ ራሱ ኢንጂነር ነው፣ ስትራክቸራል መሐንዲስ ነው። ሶ በባለሙያዎች የተዋቀረ ድርጅት ነው ማለት ነው። ሶ ከሌሎች ለየት የሚያደርገን እሱ ነው። ሌላኛው ደግሞ ደንበኞች ትረስት ያደርጉናል ማለት ነው።
የተባለው ጊዜ አይደለም ከተባለው ጊዜ ቀድመን በማስረከብ የ25 ሽልማት ያገኘ ድርጅት ስለሆነ በዚህ ይለያል ማለት ነው ድርጅታችን። እንግዲህ በዋነኝነት ሰዎች ቤትን ሲገዙ አንድም ለመኖር ነው አንድም ደግሞ ቤቶችን ለማከራየት ነውና ቤት ከመግዛታቸው በፊት እነዚህን ቅድመ ሁኔታዎች ማወቅ አለባቸው ብለህ የምታስበው ነጥብ እስቲ አንሳልኝ። መልካም። እኛ ጋር የሚግዙ ሌላ ቦታ የሚግዙ ማየት ያለባቸው ነገሮች አሉ። በመጀመሪያ የፕሮጀክት ስፋት መታየት መቻል አለበት። ፕሮጀክት ስፋትና ፋይናንስ አንድ ላይ የተያዙ ነገሮች ስለሆኑ የፕሮጀክት ስፋት ሁሉ ጊዜ መታየት ያለበት ጉዳይ ነው። ሶ ፕሮጀክቱ በሰፋ ቁጥር ፋይናንስ ይጠይቃል። ሶ የፕሮጀክቱ ስፋት አለ ወይ፣ ካምፓኒው ባክግራውንዱ እንዴት ነው ከፋይናንስ አንፃር የሚለው ማየት መቻል አለባቸው አንደኛ። ሁለተኛ ራሳቸው ናቸው የሚገነቡት ወይስ አውትሶርስ ነው የሚያደርጉት? መገንባት በራሱ ራሱን ይቻል አድቫንቴጅ ስላለው ማለት ነው። ሁለተኛው ኦኬ እሱ ነው። ሶስተኛው ደግሞ ሌጋል ዶክመንቶችን ቼክ ማድረግ መቻል አለባቸው። እናት ካርታ፣ ግንባታ ፈቃድ፣ ሊዝ የተከፈለባቸው ዶክመንቶች፣ የከርሰ ምድር ውሃ አለን ይሉሻል ግን ፈቃድ የላቸውም። ያለ ፈቃድ አይሆንም። ሶ እነዚህ ዶክመንቶች ማየት መቻል አለባቸው ሲፈርሙ። ሌላኛው በጣም ብዙ የሚሳሳትበት ነገር ምንድነው? ሲፈርሙ የህግ ባለሙያ ቢያሳዩ ሪኮመንድ አደረጋቸው 5000 10000 ብር ከፍለው የህግ ባለሙያ ቢያሳዩ ይችላል። ምክንያቱም ሚኒመም 8 ሚሊዮን 10 ሚሊዮን 15 20 ሚሊዮን ብር አንድ ቤት እየተሸጠ ያለው ማርኬቱ ላይ ማለት ነው። ሶ ይሄንን ከመበላታቸው በፊት የህግ ባለሙያ ቢያሳዩ የህግ ባለሙያ ደግሞ ኢች ዲቴል ያው ዴቪልስ ኢን ዘ ዲቴል አይደለም የሚባለው። ስለዚህ መጥፎ ነገሮች እንደ ዲቴል ስለሆነ ያሉት በህግ ባለሙያ ቢያሳዩ በጣም አሪፍ ነው ብዬ ያስባለሁ። ሌላኛው ደግሞ ማየት ያለባቸው ደግሞ ሎኬሽን፣ በጣም ሎኬሽን ሁሉ ጊዜ ማተር የሚያደርግ ነገር። ላከራየው ብቲ ሎኬሽን ነው ዲፔንድ የሚያደርገው ማለት ነው። መሀል ከተማ ላይ ያሉ ቤቶች ስንት ነው እየተከራያሉት፣ ዳር ላይ ያሉት ስንት ነው እየተከራያሉት የሚሉትን ነገሮች ማየት መቻል አለብን። ዳር ላይ ያሉት መሀል ካሉት አንፃር 2-3 እጥፍ ይቀንሳሉ ማለት ነው። ስለዚህ መሀል ከተማ ነው ወይ ከገንዘባቸው አንፃር ማለት ነው። አንዳንድ ሰው ገንዘቡንና መሀል ከተማነቱን አንድ ላይ ኮምፔር ማያደርጋል። ነገር ግን ገንዘባቸውና መሀል ከተማ ሎኬሽን በጣም ቼክ ማድረግ መቻል አለባቸው። ሌላኛው በጣም ማየት ያለባቸው ነገር ሰዎች የሚያተርፉት ሲሸጡ አይደለም ሲገዙ ነው። ሶ ሲገዙ በምን ያክል ገንዘብ እየገዙ ነው ያሉት የሚሉትን ነገሮች ማየት መቻል አለባቸው። ለምሳሌ ቅናሽ ያለባቸው ነገር ግን አሪፍ የሚገነቡ ካምፓኒዎች ካሉ ከነሱ ቢገዙ ቅድሚያ አትርፈው ስለሆነ የሚገቡት ገንዘብ አትርፈዋል ማለት ነው። ሶ እነዚህ ነገሮች ማየት መቻል አለባቸው። ጥሩ ነጥቦችን ያነሳኸው። ሰዎች እንግዲህ ቤት ሲገዙ በጣም ብዙ ገንዘብ ነው አንዴ ኢንቨስት የሚያደርጉት። ነገር ግን እነዚህን ነገሮች ከማገናዘብ አንፃር መሆኑ ጥሩ ነው። ሁዳ ኢንጂነሪንግ አሁን የጠቀስካቸውን ነገሮች በሙሉ ያሟላል። እንደ ሁዳ ማንደራደርባቸው ነገሮች ናቸው እነዚህ ነገሮች ማለት ነው። ሶ ስንሰራ እንደ ነገርኩሽ ሎኬሽን ኳሊቲ እና ዴሊቨሪ ያለና አይደለ? ሶ እነዚህን ስናደርግ ለምሳሌ ሁሉም ፕሮጀክቶቻችን ስንሰራ እንዴት መስለሽ ምን አደርገው አንድ ፕሮጀክት እንይዛለን። ያንን ፕሮጀክት ስንይዝ የብረት ግብአት እንይዛለን። የብረት ግብአት ከያዝን በኋላ ያንን ፕሮጀክት ኤክስኪዩት ሳናደርግ ወደ ቀጣይ ፕሮጀክት አንይዝ። አንድ እንይዛለን። እሷን አንድ ብለን ከሰራን በኋላ ወደ ቀጣዮች ምን ሄደው ጥቅቅ ብሎ ካለቀ በኋላ እንደዛ ካደረገን ነው ሄደው አትሊስት እስከለተን ፓርቱን መጨረስ መቻል አለብን። ያ ማለት ምንድነው በ6 ወር እስከለተን ፓርቱን መጨረስ መቻል አለብን። ይሄንን ስንሰራ ምን አደርገው ምንድነው ኮንስትራክሽን አውትሶርስ አይደለም ከራሳችን ነው የምንጠቀመው። ሂባ አርክቴክት የተባለ እህት ኩባንያ ያለና እሱ ዲዛይኑን ይሰራልና ሁዳ ኢንጂነሪንግ ደግሞ ግንባታውን ይሰራል። ሲገነባ የብረት ግብአት አለን አይደለ? ሶ ከተማው ላይ ያስቸገረውን ነገር እኛ ጋር ያስቸግረን ማለት ነው። ፕሮጀክት አናሰፋ ማለት ነው። ሌላኛው ሌጋል ዶክመንቶች እያንዳንዷ ምንሰራ ፕሮጀክት ላይ የግንባታ ፍቃድ፣ ሊዝ የተከፈለበት ዶክመንት፣ እናት ካርታ እና ይሄ የከርሰ ምድሯ ፍቃዶችን ሳንይዝ የትኛውንም ፕሮጀክት ጀምረን አናውቅም። ዋው በጣም ደስ ይላል። እስከዛሬ ከሰራችኋቸው ህንፃዎች አሁን እጃችሁ ላይ ያለው ወይም ደግሞ አሁን ለሽያጭ ያቀረባችኋቸው ቤቶች በፊት ከሰራችሁት ምን አዳዲስ ነገሮችን ጨምራችሁ ነው አሁን ለሽያጭ ያቀረባችሁት? ደስ የሚለው ነገር ምንድነው እጃችን በሚጎርሰው ልክ ነው እየሰራን ያለ ነው። ለየት የሚያደርገው ምንድነው አካሄዳችን ነው። ሶ ስንጀምር ጂ4 ነበር የሰራ ነው። ጂ4 ሰራን ዴሊቨር አደረግን። ከዛ ጂ9 ሄድን እሱን ዴሊቨር ከቤዝመንት ጋር ከዛ በኋላ ጂ17 የመጣ ነው። ቀጣይ ደግሞ ዘሴም ጂ17 ሄድ ነው። አሁን ጂ20 ነው የደረስነው። 3 ቤዝመንት ያለው ማለት ነው። ሶ ካየሽው እያንዳንዱ ስቴፕ እያደገን የመጣ ነው። ሶ እነዚህን ግን ስናደርግ ምንድነው አፕዴት እያደረገን የመጣ ነው። አንድ ከአንድ ፕሮጀክት ወደ አንድ ፕሮጀክት ስንሄድ አፈጻጸማችን አሪፍ እየሆነ ነው የመጣልን። አንዱ ፕሮጀክት አንደኛው እየተማረ ማለት ነው። ሌላኛው ምን እያደረግን መጣን? ቴክኖሎጂዎች መጨመር ጀመረ። ፖስቴሽን የሚባል ቴክኖሎጂ ዊክሊ አንዳንድ ስላብ እየሞላል። ለምሳሌ የኒያላ ሞተርስ ፕሮጀክታችን በ5 ወራት ውስጥ 17ኛ ፍሎር ለመሙላት አስችሎናል ማለት ነው። ሌላኛው ምንድነው እያደረግን ያለ ነው ቴክኖሎጂዎቹን ከራስ ጋር ማዋሃድ አለ አይደለ? ሲሰሩ የነበሩ ቲሞቻችን ራሱ ምን ማድረግ እንዳለባቸው ምንና መቼ ማድረግ እንዳለባቸው ከመጀመሪያው ስህተት ሁለተኛው ላይ ያስተካከልን፣ አምስተኛው ላይ ደግሞ the best project ይዘን መጥተናል። 3 ቤዝመንት ያለው ማለት ነው። የመጀመሪያው 3 ቤዝመንት ያለው በፕሮጀክት ስፋትም ደግሞ እያደገን የመጣ ነው በካሬ ራሱ ማለት ነው። ደንበኞቻችን ብዙ ጊዜ ሱቅ ይፈልጉ ነበረ። እዚህኛው ፕሮጀክታችን ላይ ደግሞ ሱቅ ጨምረን 3 ቤዝመንት ጨምረን ከአዲሱ አይዲያ ስቴዲየም በፊት ለፊት አስፋልት ዳር ነው ይዘንላቸው የመጣ ነው ማለት ነው። ስለ ቤቶቹ አሚኒቲዎችን እናንሳ። ምን አይነት አሚኒቲዎችን ይዞ መጥቷል? ስለሱ
ሀሳብ ስጠኝ። መልካም ሁለት ፕሮጀክቶች ናቸው ያሉት 17ኛ ፕሮጀክት የደረሰው ሁለት ቤዝመንት G+17 እና ቴራስ ነው ያለው አናት ላይ ማለት ነው። ሁለት ቤዝመንት ያው ፓርኪንግ ነው። ግራውንድ ፈርስት እና ሰከንድ ፍሎር ጂም ስቲም ሳውና ነው የሚሆነው። አፓርትመንት ከ3ኛ እስከ 17ኛ ነው። እዛ ላይ 100 ካሬ 105 ካሬ ባለ ሁለት መኝታ ቤቶች 135 140 እና 160 ደግሞ ባለ 3 መኝታ ቤቶች ነው እዛ ላይ ያሉት። ቱ ቤድሩሞችን ስለጨረሰን ኒያላ ሞተርስ 17ኛ ላይ የደረሰውና 20% ቅናሽ ያደረግነው ላይ የቀሩት 135 140 እና 160 የሚባሉ ባለ 3 መኝታ ቤቶች ናቸው ማለት ነው እዛ ላይ የቀሩ። መልካም ወደ ሁለተኛው ፕሮጀክት ደግሞ ስንመጣ የቦሌ 24ቱ የ35% ቅናሽ ያደረግንበት እዛ ደግሞ ቱ ቤድሩም በጣም ብዙ እያለቀብን ተቸገረን። ሶ እዛ ላይ ቢያንስ በዛ ያሉ ቱ ቤድሩሞችን አሬንጅ ያደረግን ማለት ነው። ሶ 105 ካሬ ባለ 2 115 ባለ 2 እንዲሁም 120 ባለ 2 መኝታ ቤቶችን 155 ደግሞ ባለ 3 መኝታ ቤቶችን አሬንጅ አድርገንላቸዋል። 3 ቤዝመንት ፓርኪንግ ነው። ከግራውንድ እስከ 4 እዚህ ለየት የሚለው ምንድነው ኮሜርሻል አብዝተናል። ኮሜርሻል አለ፣ ኦፊሶች አሉ ማለት ነው። ምንድነው እዚህ ላይ ያሰብነው ነዋሪ ላይ ቤት ኖሮት እዛ ኦፊስ እንዲሆን ለሚፈልግ ደንበኛና ሾፑ እዛው እንዲሆን ለሚፈልግ ደንበኛ አሪፍ እንዲሆን አድርገን ነው አመሻሽተን አሬንጅ ያደረግላቸው ማለት ነው። ሶ ሊከራዩ በሚችሉበት መልኩ ስቲም ሳውናና ጂም እንዳለ ሆኖ ማለት ነው ይሄንን አፕዴት አድርገን ነው እየመጣንላቸው ማለት ነው። በጣም ደስ ይላል። እስቲ ምን አይነት ያከፋፈል ሁኔታ አላችሁ? ካሬዎቹስ አሁን የጠቀስከልኝ ብቻ ናቸው ወይስ ተጨማሪ አለ? ስላከፋፈል ሁኔታውና ስለዋጋው እናንሳ። መልካም ሁለት ፕሮጀክቶች ናቸው ያሉት። ከየትኛው ፕሮጀክት ልጀምርልሽ? ከቦሌ 24 የ35% ቅናሽ ያደረግንበት ፕሮጀክት ልንገርሽ ማለት ነው። እዛ ላይ አራት አይነት የካሬ አማራጭ ነው ያለው 105 115 120 እና 155 ካሬዎች ናቸው። 105ቱ ካሽ ለሚከፍል ደንበኛ 100% ለሚከፍል ደንበኛ 35% ቅናሽ ተደርጎበት በካሬ 81152 ብር ይሆናል ማለት ነው። ያ ማለት ቫትን ጨምሮ በ8.5 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው 105 ካሬ። 115 ካሬው ደግሞ ተሴም 81 ሺህ ብር ነው በካሬ 9 ሚሊዮን 332 ሺህ ብር የቤት ባለቤት መሆን ይችላሉ። 120 የሚባለው ደግሞ ባለ ሁለት መኝታ ካሬያችን 9 ሚሊዮን 738 ሺህ ብር 9.7 ሚሊዮን ብር የቤት ባለቤት መሆን ይችላል ቫትን ጨምሮ 100% ለሚከፍሉ ደንበኞቻችን። ሌላኛው 155 ካሬ ባለ 3 መኝታ አማራጮች አሉ። ይሄ ራሱ እየሳሳ ነው ባይገርምሽ። እና እነዚህ ደግሞ በ12.5 ሚሊዮን የቤት ባለቤት መሆን ይችላሉ። ይሄ ቦሌ 24 ላይ በካሬ ቦሌ ላይ በካሬ 81152 ብር የቤት ባለቤት መሆን ይችላሉ። ይሄ 100% ካሽ ለሚከፍሉ ደንበኞች ናቸው። ሁለተኞቹ ደግሞ እኔ 100% መክፈል አልፈልግም ቀስ እያልኩ መክፈል እፈልጋለሁ ለሚሉ እነሱም ኦፕሽን አላቸው። እነሱ በካሬ 124850 ብር ነው። ሶ ያ ማለት ነው 15% ቅድመ ክፍያ ከፍለው ከ1.9 ሚሊዮን ብር ጀምሮ የቀረውን 85% በሁለት ዓመት ከፍለው የቤት ባለቤት መሆን ይችላሉ። እዚህ ላይ ሁለት ኦፕሽን አላቸው። አንድ ፕሮግረስ አከፋፈል አለ። ያ ማለት ህንፃውን እያዩት መክፈል ይችላሉ። ሁለተኛው በየ3 ወሩ ነው። ብዙ ጊዜ ፍጥነት ስላለን ሪኮመንድ ማድረገው እኔ የፕሮግረሱን ሪኮመንድ አላደርግም። የየ3 ወሩ ነው ሪኮመንድ ማድረገው። ስለዚህ በ3 ወሩ የቀረውን 85% በሁለት ዓመት ከፍለው የቤት ባለቤት መሆን ይችላሉ ማለት ነው። ይሄ የቦሌ 24 አዲሱ ፕሮጀክታችን ማለት ነው። ሁለተኛው ፕሮጀክታችን 17ኛ ፍሎር ላይ የደረሰው 135 140 እና 160 ካሬ ባለ 3 መኝታ ቤቶች አሉ። ካሽ ለሚከፍሉ ደንበኞቻችን 99 ሺህ ብር ነው በካሬ ያለው። ያ ማለት በ13.4 ሚሊዮን ብር የቤት ባለቤት መሆን ይችላሉ 135 ካሬ 100% ለሚከፍሉ ደንበኞቻችን ማለት ነው። ሌላኛው 140 13.9 ሚሊዮን 160 ካሬ ደግሞ በ15.9 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። 17ኛ ፍሎር ከደረሰው ከሁዳ ኒያላ ሳይት ፕሮጀክታችን ማለት ነው። እንደው ሄደን ሳይቱን የመጎብኘት እድል አሁን ያለበትን ደረጃ ደግሞ በአካል ሄደን ማረጋገጥ የምንችልበት አጋጣሚ ካለ ትችላላችሁ። የፕሮጀክት መሀንዲሳችን ኢንጂነር አሰፋ ሳይት ይጠብቃችኋል። እኔ እንግዲህ በቃል የነገርኳችሁ ነገር እውነት ነው የሚለውን ነገር ደግሞ ፕሮጀክት አፈጻጸማችን ሄዳችሁ ማየት የምትችሉ ይሆናል ማለት ነው። በጣም ደስ ይላል። የነበረን ቆይታ ጥሩ ነበረ። ስለ እያንዳንዱ ነገር ግልጽ የሆነ መረጃ ነበር የሰጠኝ። ስለ ጊዜ ስለሰጠን ማብራሪያ ደግሞ በጣም አድርጌ አመሰግናለሁ። እኛም በሁዳ ኢንጂነሪንግ ስም ከልብ አድርጌ አመሰግናለሁ። እሺ፣ እናመሰግናለን። እኛም ከልብ አድርገን እናመሰግናለን። ሰላም፣ እንዴት ነሽ? እንዴት ነህ? ሰላም ነሽ? እግዚአብሔር ይመስገን። አለን። ለአዲስ ተመልካቾቻችን ራስን አስተዋውቅልን። ዛሬ የትኛው ሳይታችሁ ላይ ነው የተገኘ ነው? አሁን እንግዲህ የሁዳ ኢንጂነሪንግ ከሚያስገነባቸው ሌግዣሪ አፓርትመንቶች ኒያላ ወይም ደግሞ አምቻ አካባቢ የሚገኙ ሳይታችን ላይ እንገኛለን ማለት ነው። በጣም ደስ ይላል። እስቲ ይሄኛው ሳይታችሁ ምን ያህል ደረጃ ላይ ሄዷል? በምን ያህል ጊዜ ነው እዚህ ውጤት ላይ ደረሳችሁት የሚለውን ንገረኝ። እንግዲህ አሁን ከሞላ ጎደል ሜን ስትራክቸር ፓርቱ ሊጠናቀቅ እንግዲህ የአንድ ሳምንት ጊዜ ነው የቀረ። ኦልሞስት 95% አጠናቀናል ስትራክቸር ፓርት። እንግዲህ ከጀመረን 5 ወራቶች ተቆጥረዋል። በዚህ 5 ወር እንግዲህ ስትራክቸር ፓርቶችን አጠናቀን ብሎክ ወርክ ግንባታ ከ50% በላይ ሜዳል የሚል እቅድ ነበር አውጥተን ስንንቀሳቀስ የነበረው። ኦልሞስት ከ50% በላይ የግንባታ ወይም ደግሞ የብሎኬት ስራችንን ያጠናቀቅንበት ስትራክቸራችን ደግሞ ፋይናላይዝ እናደርግ ደግሞ
ያን ሳምንት ጊዜ ነው የቀረን ማለት ነው። በጣም ደስ ይላል። ይሄኛውን ፕሮጀክታችሁን በምን ያህል ጊዜ ገደብ ነው ልጨርሱት ያሰባችሁት? እንግዲህ በሪልስቴት ታሪክ ውስጥ እንግዲህ ወይም ደግሞ በሪልስቴት ግብይት ውስጥ እንግዲህ ራሱን የቻለ የውል ስምምነቶች ይኖራሉ። ነገር ግን ደግሞ ተቋሙ ደግሞ በራሱ መንገድ ደግሞ የሚያወጣቸው የስራ ስኬጁሎች አሉ። በስኬጁላችን መሰረት ተቋሙ በሰጠን ወይም ደግሞ ኢንጂነሪንግ ዲፓርትመንቱ ባወጣው ስኬጁል መሰረት የ10 ወር ጊዜ ነው ያለው። እንግዲህ 5 ወራችንን በሚገርም ሁኔታ አቺቭ አድርገናል። ቀሪ 5 ወሩን ደግሞ አብረን ምን ይሆናል ማለት ነው። እንግዲህ አሁን የምትጠቀሙት የተለየ ቴክኖሎጂ እንዳለ ሰምቼ ነበረ። ለቤት ግንባታው ምን አይነት አስተዋጽኦ ይኖረዋል፣ እንዲሁም ደግሞ የጥራት ደረጃው ምን ይመስላል የሚለውን ንገረኝ። እናንተም በተግባርና በተጨባጭ መታችሁ እንደተመለከታችሁት ፖሴሽን ቴክኖሎጂ መጠቀም ከጀመረ እንግዲህ ሰነባብተናል። እንግዲህ ፖሴሽን ቴክኖሎጂ ትልቁ ጥቅምና አድቫንቴጁ ምንድነው? አንደኛ ጥራትን አስጠብቆ ከመሄድ አንግል እያንዳንዷ ስትራክቸራል ኤሌመንት በሜጀርመንት ተቀምጣ ተጨማሪ የቺዝሊንግ የቁርቋር ወይም ደግሞ ሌላ ሽፍት የሚያደርጉ የስትራክቸር ፓርቶች እንኳን እንዳይፈጠሩ ተደርጎ የሚሰራበት ጥራትን አንዱ የምናስጠብቅበት ቴክኖሎጂ ነው። በተጨማሪ ደግሞ ከጊዜ አጠቃቀም ጋር እጅግ በጣም ጊዜያችንን በጣም ሴቭ ያደረገልን በሳምንት አንድ ፎቅ ወይም ደግሞ በሳምንት አንድ ወለል በወር 4 ፎቅ ወይም በወር 4 ወለል እየሰራን እንግዲህ እጅግ በጣም ካፈጠነልና ስራችንን ካሳለጥን ቴክኖሎጂ መካከል ነው። ግን ቢሆንም ደግሞ ቴክኖሎጂ ምን ይፈልጋል? አፈጻጸም ይፈልጋል። ቴክኖሎጂን ብቻ ዝም ብሎ ተቋም ማምጣት ብቻ ውጤታማ አያደርግም። በእቅድ መምራት፣ በተባለው ልክ ደግሞ ጥራት ላይ ችግር እንዳይፈጠር ደግሞ ያንን ቴክኒካል እውቀቶችን ዴቨሎፕ ያደረገ ወይም ደግሞ እዛ ላይ ፕሮፌሽኑን በደንብ ማኔጅ ያደርግ የሚችል ሙያተኞች አሳይን አድርገን እንግዲህ በጋራ ሰርተን ውጤታማ አድርገናል ማለት ነው። እናንተ ጋር ስመጣ የምሰማው ነገር እንደውም ከተባለበት ጊዜ ቀደም ብለን ነው የምንጨርሰው የሚል የሁዳ ኢንጂነሪንግ መርህ አለና እውነት በተባለበት ጊዜ ነው የምንጨርሰው? አመሰግናለሁ። እንኳን እኔን ጥያቄ አነሳሽልኝ። በጣም የሚገርምሽ በተለያዩ ማህበራዊ ሚዲያዎቻችን ላይ ብዙ ጊዜ የምንናገራቸው ነገሮች አሉ። ቃልን በተግባር ነው ብለው ቃላችንን እኛ እንሰጣለን፣ ተግባሩን ደግሞ ከስተመሮቻችን እየመጡ ነው ምስክርነት የሚሰጡት። እኛ ከስተመሮቻችን ክብር አለን። ከስተመሮቻችን ለኛ ንጉሶች ናቸው። ትርፎቻችንም ሀብቶቻችንም እነሱ ናቸው። ቢሆንም ደግሞ እኛ ከምንም ነገር በላይ እንግዲህ ሴክተሩ እንደምታውቁት እምነት ያጣ ነው። ተቀባይነቱም እየወረደ የመጣበት ከጊዜ ወደ ጊዜ። እኛ ግን እዚህ ሴክተር ከተቀላቀልን ጊዜ ጀምሮ ግን በተሻለ መጠን ስራችንን በጥራት በፍጥነት በተባለለ ጊዜ ብቻ ነው ከተባለ ጊዜ በፍጥነት ስራዎችን እየጨረስን ዴሊቨር እያደረግን ያለ ነው። አሁንም የሁዳ መለያችን በአጭር ጊዜ ስራን በጥራትና በፍጥነት ሰርቶ ለከስተመሮቻችን ማስረከብ። ይሄ ነገም ከነገ ወዲያም ይቀጥላል። ቃላችንም መርሃችንም እሱ ስለሆነ አዲስ ፕሮጀክት እንደጀመራችሁ ሰምቼ ነው የመጣሁት። እዛ አዲስ ፕሮጀክት ላይ ምን አሻሽላችሁት የመጣችሁት ነገር አለ? ስለ አዲሱም ፕሮጀክት አንዳንድ ነገሮችን በላይ። በጣም ጥሩ። እንግዲህ ሁዳ ኢንጂነሪንግ አንድ ለየት ከሚያደርጉት ባህሪያቶች ውስጥ ከስተመሮቹ ንጉሶች ናቸው የሚልበት ምክንያቶች አሉት። የሚሰጡን ኮሜንቶች አሉ፣ የሚሰጡን ሀሳቦች አሉ። እንግዲህ እነዚህን ሀሳቦች ወስደን ወደ ተቋማችን በማምጣት የተሻሉ ዲዛይኖች፣ የተሻሉ የካሬ አማራጮች፣ የተሻለ ቦታ አመራረጥ ስፔሻሊ ከስተመሮቻችን በየትኛውም አቅጣጫው ሲወጡ የትራንስፖርት የገበያ እንዲሁም የተለያዩ የቢዝነስ ተቋማቶችን እንደልባቸው ማግኘት እንደሚችሉ አክሰስ እንዲያደርጋቸው አድርገን እንግዲህ ቦሌ 24 ላይ በሚገርም ሁኔታ ስራችንን በጥራት በፍጥነት እየሰራ እንገኛለን። እንግዲህ የመጀመሪያውን የሰብስትራክቸር ስራ አድካሚውን የአለት ቁፋሯችን አጠናቀን ወደ ዋናው የኮንክሪት መሙላት መርሃ ግብራችን ፈርስት ፌዙን ጨርሰን እንግዲህ ወደ ሰከንድ ፌዙ ደርሰናል። እንግዲህ እሱንም አብረን እናያለን። ሁዳ በጣም ከሚገርመው ባህሪያቶቹ አንዱ ፕሮጀክቶችን እኩል የማስኬድ አቅም፣ እኩል የመምራት አቅምና እኩል ጥራታቸውን አስጠብቆ በቂ ሰው ኃይል መድቦ በቂ ማቴሪያሎችን አስገብቶ የመምራት ክህሎት እንግዲህ በተግባር እያሳየ የሚገኝ ተቋም ነው። እንግዲህ ከስተመሮቻችን ቃላችን እየሰጠናቸው ነው። ተግባሩን እንግዲህ ደግሞ ወርደው መጥተው አይተው ደግሞ ምስክርነቱ እነሱ ናቸው መስጠት ያለባቸው። መልካም። ስለ አሚኒቲዎቹ ንገረኝ። ምን አይነት አሚኒቲዎች አላቸው እነዚህ ሁለቱም ህንጻዎች? ሁለቱም ህንጻዎች በጣም በሚገርም ሁኔታ ብዙ ጊዜ ከስተመሮች የሚጨነቁት መሰረታዊ የሆኑ ሁለት ነገሮች ናቸው። አንደኛው ትራንስፖርት ነው፣ ሁለተኛው ማርኬቲንግ። እነዚህን በጣም ያማከለ በጣም ሴንተር ቦታ ላይ ነው። ለምሳሌ እንኳን ኒያላ ሳይታችን ብናስበው መገናኛ ቅርቡ ነው፣ ኢምፔሪያል ቅርቡ ነው፣ 22 ቅርቡ ነው፣ ቦሌ ቅርቡ ነው። ትራንስፖርት በ10 ሜትር በ20 ሜትር ርቀት ውስጥ ነው ወጥቶ የሚያገኘው። ይህም ቀላልም ለዋናው መንገድ ለአስፋልቱ ቅርብ ነው። ቦሌ 24ም እንደዚሁ በተመሳሳይ መልኩ ለ22 ለጎላጉል፣ ለአዲስ አበባ ስቴዲየም፣ ለኢምፔሪያል እንዲሁ ለቦሌ እንደዚሁ ለ22 ኦልሞስት ሴንተር የሆነ ቦታ ላይ ነው። እነዚህ ከትራንስፖርት በቂ ማርኬቲንግ ከማግኘት አንጻር በጣም አቅራቢያ ቦታ ላይ የሚገኙ ናቸው ማለት ነው። ትልቁ ደግሞ ደህንነታችን ያስፈልጋል። ለሴኩሪቲም እጅግ በጣም ምቹ የሆነ ቦታ ላይ ነው ያለው። እንግዲህ ከስተመሮቻችን እኛ የምንናገሩን ቃል አይተው ደግሞ ተግባሩን
ምን ይመስላል ነው ደግሞ በሳይቶቻችን ላይ በፕሮጀክቶቻችን ላይ ተገኝተው መገምገም ሀሳብ አስተያየታቸውን እንደተለመደው መስጠት ይችላሉ ማለት ነው። በጣም ደስ ይላል። እነዚህን ቤቶች መግዛት ለሚፈልጉ ሰዎች በየትኞቹ አድራሻ እናንተ ማግኘት ይችላሉ? እንግዲህ ከታች አድራሻ አለን፣ በዛ በኩል ኮንታክት ማድረግ ይችላሉ። እሺ፣ ስለሰጠኝ ማብራሪያና ጊዜ እጅግ አድርጌ አመሰግናለሁ። ቴንክ ዩ። እኔም ከልብ አመሰግናለሁ። ውድ ተመልካቾቻችን በሁዳ ኢንጂነሪንግ የነበረን ቆይታ ይሄንን ይመስል ነበረ። እንግዲህ በዛሬው ቆይታችን ጥሩ የሆነ የቤት አማራጮችን እንዳገኛችሁ አምናለሁ። እነዚህን ቤቶች ፈጠን ብላችሁ ለማግኘት ከታች በምናስቀምጠው ስልክ ደውላችሁ መገበያየትና የቤት ባለቤት መሆን ትችላላችሁ። በየጊዜው ደግሞ እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲደርሳችሁ ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት አብሬያችሁ ቆይታ ያደረኩት እኔ ሊና አብራብ ነበርኩኝ። በካሜራማን ናኦል ነበረ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩ።